ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች ልክ እንደ ወትሮ ሁሉ ለዛሬም ዕለተ ሰኞ ሐምሌ 27 ቀን ይሆናሉ ያልናቸው አጫጭር መረጃዎች ይዘን ቀርበናል። መረጃዎቻችንን ሰብስክራይብ በማድረግ አብራችሁን ሁሉ እንላለን። በረከት አርጋው ነኝ። እነሆ ከአራት ዓመታት በፊት በፌደራል መንግስትና በህዋት በኩል በተደረገ የእርስ በርስ ጦርነት የሚሊዮኖች ህይወት ማለፉና በግምት የማይታወቅ ንብረትና የኢኮኖሚ ውድመት በመላው ሀገሪቱ መከሰቱ ይታወቃል። ከዛም ወዲህ የጦርነቱን ለማስቆምና ቀጠናውንም ወደ ሰላም ለማምጣት ሲባል በተደረጉ ከፍተኛ አሸማጋይ ስምምነቶች መድረኮች ጦርነቱ ቢቆምም በሁለቱ በኩል ያለው ሁኔታ ግን የድመትና የአይጥ ሆኖ ዛሬም ቀጥሏል። በህዋት በኩል በደብረ ጽዮን የሚመራው የህዋት ኃይል ዛሬም ድረስ በርካታ የሰላም ድርድርና ጥሪዎችን ባለመቀበል እንዲሁም ዓለም አቀፍ ይዘት ያለውን የደቡብ አፍሪካ ፕሪቶሪያ ስምምነት በመጣስ በአሁኑ ሰዓት ለጦርነት መሰናዳቱን ቀጥሏል። በተለያዩ አመራርና ጭፍራዎቹ አማካኝነት ህዋት በማንኛውም ሰዓት ወደ ፈለገበት አቅጣጫ ጦር የማዝመትና በፈለገውም ጊዜ የፈለገውን ድል መቀናጀት እንደሚችል እነ ተጋዳላይ ሞንጀሪኖ በተለያዩ የውጭ ሚዲያዎችና በማህበራዊ ድረገጾች እየሰበኩ ይገኛሉ። ይህን ተከትሎ ሰሞኑን በትግራይ ክልል አዲ ሀቂ በረሃማ አካባቢ በህዋት ታጣቂ ኃይሎች ታግደው ወታደራዊ ትምህርት ስልጠና በመውሰድ ላይ የነበሩ በርካታ ወጣቶች በሐምሌ 19 ቀን በሌሊት ከማሰልጠኛው በማምለጥ አዲስ አበባ ለመድረስ ችለዋል። ሰለሞን ኪሮስ፣ ሀብቶም ሀዲሽ የተባሉ በንግድ ስራ ላይ የተሰማርተው የሚገኙ ወጣቶች ሲሆኑ በማያውቁት ጉዳይ ከስራ ገበታቸው ለስራ ትፈለጋላችሁ ተብለው መወሰዳቸውን ለዝግጅት ክፍላችን ገልጸዋል። በማሰልጠኛው ወይም በማጎሪያው ባሉበት ስፍራ ከ2000 በላይ ወጣቶች ወንድና ሴቶች እንዲሁም እድሜያቸው ከ14 ዓመት በታች ያሉ ታዳጊ ህጻናት ይገኛሉ ብለዋል። በስልጠናው ቦታ ላይም ከአንድ ወር እስከ 20 ቀን የቆዩ ሲሆን በቆዩበትም ወቅት በጣም አሳዛኝና አስከፊ ነገር ማየታቸውን ነግረውናል። በህዋት አመራሮች በርካታ ታጣቂዎች እየመጡ የመሳሪያ ተኩስና ፈቶ መግጠም እንዲሁም የቦምብ ሳይንስ ጨምሮ በየከተማ ውጊያን ማሰልጠን መጀመራቸውን የተመለከቱ ሲሆን አመራሮቹም የሚሉት የምናሰለጥናችሁ የትግራይ ህዝብን ከጠላት ለመጠበቅ እንጂ ከማንም ጋር ውጊያ ለመግጠም አይደለም ይሉናል። ከዚህም በተጨማሪ ይህን ስልጠና ካጠናቀቃችሁ በኋላ ወደ ስራ ገበታችሁ የምትመለሱና የውጭ ሀገር ጉዞ ይመቻችላችኋል፣ የገንዘብ ችግርም የለባችሁም ይሉናል በማለት በርካታ የብር ኖቶችና የዶላር ክምር ለሰልጣኞች ያሳያሉ በማለት አስተያየታቸውን ሰጥተውናል። ህዋት በራሱ ብቻ ሳይሆን በርካታ የሆኑ የውጭ ኃይሎች እየረዱት እንዳሉ በታጠቃቸው ዘመናዊ መሳሪያዎች ለማወቅ ችለናል በማለት አስተያየታቸውን ያትታሉ። በዚህ ዓላማና ተግባር በማንኛውም ሰዓት የአምልጦ ወይም ለብልጽግና መንግስት ድጋፍ አደርጋለሁ የሚል ካለ እጣው ሞት በመሆኑ መጠንቀቅ አለበት ማለት ያስፈራራሉ። በርካቶች አምልጠውም እንዳይወጡ አድርገዋል። ከዚህ ቀደም ለማምለጥ የነበሩ የተገደሉ ሲሆን ሌሎችም እንዳያመልጡ በፍርሃት ውስጥ ናቸው። የኤርትራ መንግስትም የምክርና የጦር መሳሪያ ድጋፍ እያደረገ መሆኑን ተመልክተናል። በአሁኑ ወቅትም የህዋት ዓላማው ዳግም ወደ ስልጣን ለመምጣት ይሆን አሊያም ኢትዮጵያን ለማሸበር እንደሆነ ዓላማውን ለማወቅ አልቻልንም። በአሁኑ ሰዓት ግን በውጭ ያሉ የህዋታውያን ተጋሩ ነው በርካታ የገንዘብና የሎጂስቲክ ድጋፍ እንደሚያደርጉላቸው እነሱም ይናገራሉ። እኛ ይሄንን የምንፈልገው ቤተሰባችንን ሀገራችንን ዳግም ወደ ጦርነት እንዳያመጣብን መንግስትም አስፈላጊውን ዲፕሎማሲያዊ ጥረት እንዲያደርግና ቀጠናውን ሰላም እንዲያመጣ በማለት አስተያየታቸውን ሰጥተውናል።